ምንድነው አበባ ስያሜውንና አበባ ካለ ፍሬ ያለ ነው አይደል እንዴ ሴቶችም እዚህ ደረጃ ላይ ከደረሱ ፍሬ ጽንስ ለመቋጠር ልጅ ለማግኘት ፍሬውን ለማግኘት ደርሰዋል ነው ሌላ ኮንተን አበባ ካለ ፍሬ ይመጣል ነው አይደል እንዴ ግን ስያሜው ግን ለየት ያለ ነው ከዚሁ ጋር ተያይዞ ምንድነው የወር አበባ በእኛው ደግሞ የወር አበባ አማርኛው ወር ማለት በግዕዝ ጨረቃ ማለት ነው የጨረቃ አበባ ለማለት ነው ይሄ በጣም ሰዎች ብዙዎቹ ማያውቁት ክፍል ይሄ ነው አዎ እና የጨረቃ አበባ እንደማለት ነው ኦኬ አበባ ፍሬን ይሰጣል ወር ማለት ጨረቃ ነው ለምሳሌ ወር እንልና አንድ ወር እኮ የምንለው ቃሉ የወጣው ከጨረቃ ነው ወር ከሚለው የግዕዝ ቃል ነው ምክንያቱም ጨረቃ ምድር ለመዞር የሚፈጅባት ጊዜ ነው አንድ ወር 29 አንድ ወር 30 በሳይንሱ ደግሞ 29.5 ይሄ እንግዲህ የወር ሳይክል ስለሆነ ወር የሚል ስያሜ ተሰጥቶታል ይሄ በጣም በፀሐይ አንድ ጊዜ ዘወትር 30 ነው አሁን እና አሪስቶትል ጥንት ፈላስፎች የጨረቃ ሳይክል ከሴቶች የወር አበባ ጋር ሪሌሽን እንዳለው ደርሰውበት ጽፈዋል አሁን የሳይንሱ ዓለም ትንሽ ግራ ተጋባ በዚህ ሳቤ ምክንያቱም ሜንስትሪሙ ሳይንስ አንድ ወገን ነው ያየው ሚሊየን ሴቶችን መርምረን እንዴት ከጨረቃ ጋር ዑደቱ ይሄዳል ይላሉ ሁሉም ሴት ጨረቃ በምትወለድበት በምትከፍ በምትልበት ጊዜ ወር አበባ ያሉ ማለት አይደለም ግን የጊዜው ልኬት ከጨረቃ ጋር እኩል ስለሚገጥም ነው አሁን እንግዲህ በስክሪኑ ላይ ተመልካቾቻችን ሊከታተሉት ይችላሉ አሁን የጨረቃ ዑደት ከማየታችን በፊት የሴቶች የወር አበባ ዑደት ከ28 እስከ 29 ቀን ኤክሰፕሽናል ከሆነ እስከ 33 ይሄዳል ኤክሰፕሽናሎቹን እንተዋቸው አማካዩን ነው አቨሬጁን ነው የምናየው በተመሳሳይ መልኩ የጨረቃ ዑደት ይሄ ነው በዚህ ውስጥ ያጠነጠነ ነው ማለት ነው እስከ 28 29 ድረስ የሚመላለስ 29.5 ይሄዳል ስለዚህ ሳይክሉ አንድ ነው ለዚህ ነው በፈረንጆቹ እንደውም ማንስትሬሽን ይሉታል ኦር ሜነስ እኮ ማለት ሙን እኮ እንደማለት ነው ሙን ሳይክል ማለት ነው ሌላ በእኛም የወር አበባ የጨረቃ አበባ በፈረንጆቹ ሜነስ ማንስትሬሽን ማለት የጨረቃ አበባ አሁን በደንብ አውርደን ደግሞ ነው አሁን አማካዩ ተመሳሳይ ነው 28 እስከ 29 ነው የጨረቃም ዑደቷ ያ ነው አሁን ስንመጣ ማንስትሬሽን ሳይክል ኦር የወር አበባ ዑደት አራት ፌዝ ነው ያለው ሌላ ፌዝ የለውም አራት ፌዝ አለው የመጀመሪያው ያው ሚኒስትሪያል ፌዝ ገጽ አለው ሁለተኛው ፎሊኩላር የሚባል ገጽ አለው ሶስተኛው ኦቪዩሌሽን የምንለው ገጽ አለው አራተኛ ሉቴል የሚል ገጽ አለው አራት ፌዝ ነው ያላቸው ጨረቃን በተመሳሳይ መልኩ ጠፍ ኒውሙን የምትሆንበት አለ ቀጥላ ደግሞ መንፈቀ ወር ፈርስት ኳርተር የምትሆንበት አለ ሶስተኛ ፉል ሙን ምልአተ ወር ሙሉ የምትሆንበት አለ አራተኛ ህጸጸ ወር ምትጎልበት አለ ላስት ኳርተር አላት አሁን አራት ፌዝ አለ እነሱም አራት ነው ቀኑም ያው እንደሚታወቀው 28 እስከ 29 ነው የጨረቃም 28 እስከ 29 ነው የሴቶች የወር አበባ ብለን ስላነሳን ነው አራት ፌዝ አለው ጨረቃም አራት ገጽታ አላት አሁን እስቲ እኩል እንዴት እንደሚመጡ በዝርዝር ላስቀምጠው ሚኒስትሪያል ፌዝ ላይ ለምሳሌ ዴይ 1 ብለን የሴቶችን የወር አበባ እንየው የተፈጥሮ ዑደት ነው አዲስ ነገር ወይም ሚራክል ዴይ 1 ብለን ብናይ ለምሳሌ መስከረም 1 ብለን እንደ ሐሳብ ብንነሳ ልክ ከ3ኛው እስከ 7ኛው ቀን ወርሃዊ ደም መውጣት ይጀምራል በደም ሊታሰብ ከ3ኛው እስከ 7ኛው ቀን የተለመደ ነው ልክ ጨረቃ ጠፍ ሆነች በ3ኛው ቀን ማጭድ መልኩ ይወጣል ትታያለች ጨረቃ ተወለደች እንላለን ልደተ ወር ማለት ነው ያም በተመሳሳይ መልኩ ከ3ኛው ቀን ጀምሮ ነው ዑደት መፍሰስ የሚጀምረው ዴይ 1 መነሻ ብናደርግ ማለት ነው እስከ 7 ይሄዳል ጨረቃ ዋክሲንግ ክሬሰንት ሙን ናት እንትን ማጭድ ሆና ነው የምትታየው በዚህ አጋጣሚ ለምሳሌ አንተ ወደ በረሃ ምናምን ብትሄድ መንገድ ቢጠፋብህ ጨረቃን ማየት ትችላለህ ለምሳሌ ጨረቃ ማጭድነቷ የማጭዷ ጫፍ ወደ ምስራቅ ነው የሚያመለክት ማለት ነው እንትኗ ወደ አርኳ ይሄ ደግሞ ይሄ ጀርባዋ ደግሞ እንትኑ ወደ ምዕራብ ነው ስለዚህ አቅጣጫ ቢጠፋብህ ጨረቃን አይተ ምስራቅን ካየ ምዕራብ ሰሜን ደቡብ ቀላል ነው ለአንተ ወዲያው ነው የሚታወቀው ስለዚህ ምንድነው እሷም ትወጣለች እስከ 7 ቀን ማለት ነው ማጭድ ሆና ትታያለች እንደዚህ ከስ ይያለች ብርሃኗን እየጨመረች እነሱ በተመሳሳይ መልኩ
አሁን ሁለተኛው ስቴጅ ላይ ይገባሉ ሴቶቹ። ፎሊኩላር ላይ እንቁላል የሚያድግበት ነው። የማህፀን አንዱ ግድግዳ ላይ እንቁላል ያድጋል። ይሄ እንግዲህ ከፍ እያለ የሚመጣበት ነው እንቁላሉ። በተመሳሳይ መልኩ ወደ ጨረቃ ይሄ ደግሞ ሴቶች ከ7 ቀን በኋላ ማለት ነው እስከ 13 ማለት ነው። ልክ ጨረቃም ከ7 ቀን በኋላ አካሏ እየገዘፈ እያደገ ይመጣልና መንፈቀ ወር ሙሉ ግማሽ ጨረቃ ወደ መሆን በቃ እያደገች ትመጣለችና ፈርስት ኳርተር ትሆናለች ማለት ነው። ከ7 ቀን በኋላ የነሱም እንቁላሉ ያቆረጠ ይመጣል በተመሳሳይ መልኩ። በጣም የሚገርመው ሴክሬት ግን ይሄ ነው። ልክ 3ኛው ኦቪዩሌሽን ነው ሴቶች የመጽነሻ ቀን። ይሄም 14ኛው ቀን ነው። እንቁላል ወደ ማህፀን ይወርዳል። ልክ 14ኛው ቀን ላይ ዝግጁ ይሆናል። አዎ የወንድ ዘር ካገኘ ጽንስ ይፈጠራል። ፍሬ ተገኘ። የወር አበባ አይደለ? አበባ ካለ ፍሬ አለ። ልክ ጨረቃንም ስትመለከታት ልክ 14ኛው ቀን በምስራቅ ትሆናለች። ጨረቃ በምዕራብ ትሆንና ሙሉ የፀሐይ ብርሃን ጨረቃ ላይ ያርፋል። ሙሉ ጨረቃ ሆነች ልክ 14ኛው ቀን ማለት ነው። ይገርማል። ሴቶች በ14ኛው ቀን እንደሚጸንሱ ማለት ነው። ጨረቃም ልክ በ14ኛው ቀን እኩል ሙሉ ትሆናለች። ስለዚህ ፀሐይን እንደ ወንዴ ጨረቃን እንደ ሴት ያዩታል ማለት ነው። እንደ ማስኩሊን ፌሚኒን ያዩታል። ምክንያቱም ፀሐይ ወንዴን እንደ ብርሃኑን ጨረቃ ላይ ሲያበራው ሙሉ በሙሉ በብርሃን እንደተጠለቀለቀች ሁሉ ልክ 14ኛውም ቀን ሴቶች የወንድ ዘርን ሲያገኙ ጽንስ ይፈጠራል ማለት ነው። ይሄ በጣም የሚገርም ምንም ሚዛነፍ ረቂቅ ነው የተፈጥሮ ውህደት እና የመጨረሻው ያው ሴቶች በወር 3 ቀን ነው የሚጸንሱት 14 15 16 ይታወቃል። እና በዛ ወቅት ጨረቃ ስቲል ምንድናት ሙሉ ናት 100% ትሆናለች በ14ኛው ቀን 15ኛው ላይ የተወሰነ ዝቅ 99 98 እያለች ትሄዳለች። የመጨረሻው ግን ሉቴል ፌዝ ነው ሴቶች። ይሄ ደግሞ ልክ ከ17ኛው ቀን እስከ 28ኛው ቀን ማለት ነው። ይሄ የሴቶች የመጨረሻ ነው። ያው የሆርሞኑ መጠን ይቀንሳል። ይሄ እንትን እያለ እየቀነሰ የሚመጣበት ነው። በተመሳሳይ ህጻጽ እየጎደለች ብርሃኗ እየጎደለ ትጠፋለች ማለት ነው። በቃ ይሄ ሳይክል ነው። ሌላ እና ሴቶች ይሄን ማወቅ አለባቸው ምድር ላይ ሲኖሩ እንደማለት ነው። ጨረቃ መጠሪያውን ሳያውቁ መኖር ማለት ይሁን አላደን ድንግዝግዝ ጨልም ያለ ወዴት እንደምትሄድ የምታየውን አታውቅም። የሆነ የተደነባበረ አካሄድ ነው። ግን ተፈጥሮ ሁሉም ነገር ከላይ እስከታች ተያይዟል። ለምሳሌ እኔ ስቆም እግሬ መሬት ነው፣ ጭንቅላቴ ግን ወደ ሰማይ ነው። አሁን ይኸው እዚህ ላይ ልጆች ለምሳሌ ሲወለዱ ብትመለከታቸው የፀጉራቸውን ቅርጽ እስቲ ልብ ብለህ ተመልከታቸው። ቅርጹ እንትን ነው ክል ነገር ያይፈጥራል። ኤግዛክትሊ ክብ ነው። እዚህ ጋር ያለው ፀጉራቸውን ስፓይራል ነው የሚሰራው ጥምዝ፣ ልክ እንደ ጽጌረዳ ነው። እንደ ሚልክዌይ ጋላክሲ በለው እንደዚህ የሚሰራው ጥምዝ። ይሄ ማለት ድማህ ነው። በግዕዝ በደ ነው፣ ደጃፍ ነው። ይሄ ድማህ ነው እና ግንኙነቱ ከላይ ነው። ይሄ የእሳት ባህር የሚመራው ይሄ ነፋስ ነው። ይሄ ውሃና መሬት ነው። ስለዚህ ሰማይና ምድር ተገናኝቶብኛል ማለት ነው። ስጋና ነፍስ መንፈስ ነኝ እንጂ ዝም ብዬ ግዑዝ ስጋ እንደ ከብት እንደ እንስሳ እንደ ላም አይነት አይደለሁም ነው። ስለዚህ የምንኖርበትን ዓለም እናውቃለን፣ አውቀንም እንኖረዋለን እንጂ ዝም ብለን በልምድ አንኖርምና እነዚህ እንግዲህ አበባዎችን ስናነሳ እህቶቻችንም የእናቶቻችንም በዚህ መልኩ ቢረዱት መልካም ነው እላለሁ። መልካም ዶክተር፣ እጅግ ግሩም የሆነ እውቀት ነው የሰጡን። ምናልባት ቀረ የሚሉት ነገር ካለ? በቃ ያው አበባ ደስ ይላል። ኢቭን ስጦታ የምትሰጣጠው እኮ አበባ ነው አይደል? ጊፍት ለሰው ለምትወደው ሰው አበባ ስጦታ ሰጣለህ። ይሄ የተለመደ ነው። ብዙ በኢትዮጵያ መጻሕፍት ላይ ብዙ በተለይ የተጽጌ ላይ ምናምን ስትመለከታቸው አበባ እንኳን አይደለም ለሰው ለአምላክም አድርገህ የሚደረግ ነገር። ለምሳሌ ጾመ ድጓ ላይ በዓለ ስቅለት ላይ ምን ይላል? ጽጌረዳ አበባ ያድርጉ ስቅለቱ ስዕል ላይ ይላል። እንደዚህ አይነት ነገሮች አሉና በመንፈሳዊ ዓለም ደግሞ ወጣ ብንል አበባ አቅርበው በረከት ያገኙ ሰዎች ደግሞ እናያለን፣ እንደ ዘካርያስ አይነት እና ይሄ ነገር ስላለ በአበባ ተጠቀሙበት ነው። ወቅቱ የአበባ ስለሆነ ወቅቱ የአበባ ወቅት ነው። በዚሁ አጋጣሚ ደግሞ በአበባ የተሰየሙ ሴቶች አሉ አይደል? አበባ ይባሉ ጽጌ የምትባል አበባን አበባ ሌላ
ናርዶስ ሽቱ ነው። ሌላ እንደዚህ የሚሰየው አሁን አይመጣም እንጂ ብዙ አባስሞች አሉ። ትርንጎ አሉ፣ ሮማን የሚባሉ አሉና ምን ያህል ህይወታችን ከአዝሬት አትክልት እጽዋት ጋር የተያያዘ በመሆኑ ጋርደን ቤት አሁን ቢደለም ቢኖር ትንሽ አበባ አድርገ ራሳችን ምናረጋጋበት ቢሆን ያው ሐሳብ ሰጣለሁ። መልካም ዶክተር ለሰጡን ጊዜ በጣም እጅግ አድርገን እናመሰግናለን። የተወደዳችሁ የአንድሮሜዳ ተከታታዮቻችን እንግዲህ በተከታታይ ስናቀርባቸው የነበሩት በተለያየ ርዕሰ ጉዳይ ላይ ያነሳናቸው ጉዳዮች ይህን ይመስሉ ነበር። ዶክተር እጅግ በጣም እናተርፍበትን እውቀት ሰጥተውናል። ስለዚህ እናንተ ደግሞ እየተከታተላችሁ እናንተም እያያችሁ ለሌላው ሰው ደግሞ ሼር እንድታደርጉ ቻናሉንም ሰብስክራይብ እንድታደርጉ እንጠይቃለን። የነበረን ጊዜ ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።